ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ብዙዎቻችሁ ቪዲዮ ኤዲቲንግ እንዴት ነው የምለምደው ወይም በየትኛው አፕሊኬሽን ብሰራ የተሻለ ቀላል ይሆንልኛል ብላችሁ ታስባላችሁ። ዛሬ የምነግራችሁ ነገር ቢኖር ዋናው ነገር የምትጠቀሙበት ኤዲቲንግ ቱል ወይም ደግሞ አፕሊኬሽን ሳይሆን ሎጂኩን ማወቁ እንደሚያስፈልጋችሁ አሳያችኋለሁ። ስለዚህ ማንኛውንም ኤዲቲንግ ሶፍትዌር ስንከፍት የምናገኛቸው 5 መሰረታዊ ነገሮችን በዝርዝር እናያለን። እነዚህን 5 ነገሮች በሚገባ ከተረዳችሁ ከዛሬ ጀምሮ ኤዲቲንግ ለእናንተ በጣም ቀላል ይሆንላችኋል ማለት ነው። ለመማር ዝግጁ ናችሁ? ሌትስ ቢጊን። ከዛ በፊት ግን ሁላችሁም ቻናላችን አዲስ ስለሆነ ሰብስክራይብ እና ላይክ ሚለውን በተን በመጫን ወደ ቪዲዮ እንግባ። የመጀመሪያው ማወቅ ያለባችሁ ቪዲዮ ኤዲቲንግ ላይ በማንኛውም ሶፍትዌር ቢሆን በማንኛውም አፕሊኬሽን ላይ ቢሆን መቁረጥና ማስተካከል ወይም ደግሞ ካቲንግ ኤንድ ትሪሚንግ ነው። እንግዲህ መቁረጥና ማስተካከል ስንል ቪዲዮ ከቀረጽን በኋላ በመሃል ላይ አንዳንድ ያላስፈላጊ ድምጾች ሊኖሩ ይችላሉ። እንደምንናገርበት ጊዜ ሳል ሊኖር ይችላል፣ እንደውም የመድከም ስሜት ሊኖር ይችላል። በመሃል ላይ ምናምን ያሉ ረዘም ያሉ ጊዜዎች በመሃል ክፍተት ጋፕ ሊፈጥሩብን ይችላሉ። እነሱን ስፕሊት በማድረግ ሪጀክት እናደርጋለን ማለት ነው። ሁለተኛው ደግሞ የድምጽ ጥራት ነው ወይም ደግሞ ኦዲዮ ኤዲቲንግ ማለት ነው። እንግዲህ በድምጽ ጥራት ውስጥ የተለያዩ ነገሮችን ኤዲት ልናደርግ እንችላለን። ከዚህ ላይ የምናስተካክለው ድምጻችን ነው። ድምጻችን የቪዲዮአችን ግማሽ አካል ነው። የድምጽ ጥራት ከሌለ ተመልካች በሰከንዶች ውስጥ እንዲወጣ ያደርጋል ማለት ነው። ስለዚህ የድምጽ ጥራቱ በጣም ወሳኝ መሆን ስላለበት የመጀመሪያው ነገር በደንብ ይሰማል አይሰማም የሚለውን ቮሊዩም ላይ ከዚህ ላይ በመግባት ቮሊዩም የሚለውን ከተነኩና ቮሊዩሙን በመጨመር ወይም ደግሞ በቀነስ አጅስት ማድረግ ትችላላችሁ። ኦዲዮ ላይ የምናስተካክለው ሁለተኛው ደግሞ ኖይዝ ሪዳክሽን ነው። ኖይዝ ሪዳክሽን ማለት ባክግራውንድ ላይ የሚገቡብን አንዳንድ ድምጾች አሉ፣ አላስፈላጊ ድምጾች። እነዛን ድምጾች የመኪና ድምጽ ሊሆን ይችላል፣ ሌላም የሆነ የሰው ድምጽ ሊሆን ይችላል። ባክግራውንድ ድምጾችን መቀነስ ትችላላችሁ ማለት ነው። ኦዲዮ ኤዲቲንግ ላይ የምታስተካክሉት ነገር ባክግራውንድ ሙዚክ ነው። እኛ በመናገርበት ወይም በመናስተምርበት ጊዜ በጣም ቀነስ ያለ ለስለስ ያለ ባክግራውንድ ሙዚክ መጠቀም እንችላለን። ይሄኛውን በመንሰራበት ጊዜ ሁልጊዜም ቢሆን መጠንቀቅ ያለብን የባክግራውንድ ሙዚኩ ወይም ደግሞ ከበስተጀርባ የምንጠቀመው ድምጽ ከኛ ድምጽ እንዳይበልጥ መጠንቀቅ አለብን። ምክንያቱም ትኩረታቸው የኛን ድምጽ ሳይሆን የሙዚቃው ድምጽ ይሆንና የኛ ድምጽ ሊያጠፋብን ስለሚችል፣ ስለዚህ በጣም ቀነስ ያለና ለስለስ ያለ ባክግራውንድ ሙዚክ መጠቀማችን እንዳንዘነጋ። ሶስተኛው ጽሁፎችና መግለጫዎችን ወይም ደግሞ ቴክስት ኤንድ ካፕሽን መጠቀም ነው። ተመልካቾቻችሁ እንዲያስታውሷቸው የምትፈልጓቸውን ዋና ዋና ነጥቦች ስክሪኑ ላይ መጻፍ ግድ ይላችኋል። ለምሳሌ እዚህ ጋር 5ቱን ኤዲቲንግ ቤዚክስ የሚባሉትን ከዚህ ላይ እንደምታዩት እያያችኋቸው ነው። ስለዚህ እነዚህ ሜን ፖይንት የሆኑትን ስክሪን ላይ ማስቀመጣችን ለተመልካቾቻችን እንዳይሰለችና በጣም የሚያስታውሱት ነገር እንዲኖር ያደርግልናል። ምክንያቱም ሰዎች ሰምተው ከሚረዱት በላይ አይተው የሚረዱት ይበልጣል። ቴክስቶችንና ካፕሽኖችን በምንጠቀምበት ጊዜ ሁለት ወሳኝ ነገሮችን ማወቅ ግድ ይላል። የመጀመሪያው አኒሜሽን መጠቀም አለብን። ቴክስታችን ቀጥታ ዶብ ከሚል የተለያዩ አኒሜሽኖችን በመጠቀም በደንብ እንዲያምርና ትኩረትን እንዲስብ ማድረግ እንችላለን። ደግሞ የቀለም ምርጫችን ከባክግራውንድ ጋር ተመሳሳይ መሆን የለበትም፣ ምክንያቱም ለእይታ አይመችምና። አራተኛው ማወቅ ያለብን ነገር ምስላዊ ለውጦች ወይም ትራንዚሽንስ ኤንድ ኦቨርሌይስ ነው። ከአንድ ሐሳብ ወደ ሌላ ስትሄዱ ቀስ ብሎ የሚቀየር ወይም ፌድ የሚያደርግ ወይም የሚንሸራተት ትራንዚሽን መጠቀም ያስፈልጋል። ይህ ደግሞ የሚጠቅመን ቪዲዮ እንዳይቆራረጥ ወይም ደግሞ ስሙዝ እንዲሆን የሚያደርግልን መንገድ ነው ማለት ነው። ሌላኛው ኦቨርሌይስ ነው። ይህ በጣም ወሳኝ ነው። ቪዲዮ በምትሰሩበት ጊዜ ለምሳሌ እናንተ ፊት ለ20 ደቂቃ ከታየ ተመልካችን ያሰለቻል። ስለዚህ በመሃል ላይ የምናስገባቸው የተለያዩ ምስሎችን ሊሆን ይችላል፣ ፎቶዎችን፣ ቪዲዮዎችን ሊሆን ይችላል። ይሄ ተመልካቹን ከቪዲዮ ጋር ኢንጌጅ ያደርገዋል። ሌላኛውና አምስተኛው ቀለም ማስተካከያ ወይም ከለር ግሬዲንግ ነው። ቪዲዮአችሁ በጣም ደብዛዛ ከሆነ ተመልካች ላይወደው ይችላል። ስለዚህ አጀስት ውስጥ በመግባት ብርሃኑን፣ ብራይትነሱን ወይም ደግሞ የቀለሙን ጥራት ሳቹሬሽን መጨመርና ማስተካከል ሰው ላይ እያየን ቪዲዮውን እያጫወትን ልክ በዚህኛው መንገድ መጨመርና መቀነስ እንችላለን። ይሄ ቪዲዮአችን በአሪፍ ካሜራ የተቀረጸ እንዲመስል ተመልካቾቻችን ደግሞ አይን የሚስብ ያደርግልናል። እንግዲህ ቤተሰቦቼ እነዚህን 5 መሰረታዊ ነገሮች ከተረዳችሁ ኤዲቲንግ ጨዋታ ነው። ማንኛውንም አፕሊኬሽን ስትከፍቱ እነዚህን 5 ነገሮች ፈልጉ። ምናልባት የቋንቋ አጠቃቀም የተለያየ ሊሆን ይችላል። መቁረጥ፣ ድምጽ ማስተካከል፣ ጽሁፍ ማስገባት፣ ትራንዚሽን እና ቀለም ማስተካከያ ናቸው። ይህ ትምህርት እንደጠቀማችሁ ተስፋ አድርጋለሁ። ከእነዚህ 5 ነጥቦች ውስጥ የትኛው ይበልጥ ከብዷችኋል? ኮሜንት ላይ ጻፉልኝ። ለዛሬው እዚህ ላይ ይበቃናል። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩልኝ።